ሐሳብ ከቁርአን አናይም። ሙስሊም ናቸው ብሎ ያወራልን ማን ነው? ነብዩ ሙሐመድ እንጂ ማንም አካል ሙስሊም እነሱ ሙስሊም ነን አላሉ። አላህም ሙስሊም ናቸው አላለም። ይህንን የተናገረው ማን ነው? ነብዩ ሙሐመድ ራሱ ነው። እና አሁን ከህዝቡ አንጻር ከኡመቴው አንጻር ነው የሙስሊሞች መጀመሪያ ነኝ ያለው የምትሉ ከሆነ ማስረጃ ለኡመቱ የመጀመሪያ ስለሆነ የሚባል ነገር ከተነሳ ማስረጃ አቅርቡልን እንጂ አንድን ክፍል ብለ ነገር እየተተረጎማችሁ ለማሳመን ለምን ትጥራላችሁ ነው። አሁን ነብዩ ሙሐመድ የሙስሊሞች መጀመሪያ ነው። እነ ኢብራሂምም እነ ኢሳም ደቀ መዛሙርቱም ሙስሊም ነበሩ ብሎ ያወራው ማን ነው? እራሱ ሙሐመድ ነው። ታዲያ እንዴት ተቀባይነት አለ? አሁን ኢብራሂም መልኩ በጣም ቀይ ነው መባልና ኢብራሂም ደግሞ ስለራሱ ማውራቱ አንድ አይደለም። ኢብራሂም ክርስቲያን ነው ቢል ውሸት ነው። ግን ስለ ትክክለኛ ኢብራሂም ክርስቲያን ነው ሙስሊም ነው ብሎ ለማወቅ ራሱ ኢብራሂም ጠይቀን ትክክለኛውን ነገር ያለው ራሱ ኢብራሂም ጋር። ስለዚህ ከየት አምጥታችሁ ነው? አሁን ነብዩ ሙሐመድ እነ ኢብራሂም ሙስሊም ናቸው ስላለ እንዴት ሙስሊም ነው ልትሉ ቻላችሁ? እብርሽንን መልስልኝ። ይህንን ያለው ነብዩ ሙሐመድ ነው። ሁሉንም ሙስሊም አደረገው እንጂ እኛ ሙስሊም ነን አላሉም። እስልምና የሚባለው የለም። እንትኑን በነገራችን ላይ ከጨረስክ አንዴ ጨርሰሃል። ኦልሬዲ ደቂቃ በነገራችን ላይ እየጠየቅ ያለው ስለ ቁርአን ነው። አሁን አንተ መጠየቅ ያለበት ጥያቄውን አዙረህ የመጀመሪያው ጥያቄ ተመልሶልሃል። የሙስሊሞች መጀመሪያ ነው የሚለው ነገር በአንጻራዊ ደረጃ ነው ያለው። ከዛ በፊት ሙስሊሞች እንደሆኑ የሚናገረው አላህ ነው እየተናገረ ያለው በቁርአኑ። ረሱል ሰለላሁ ዐለይሂ ወሰለም አይደሉም። ሱረቱ በቀራ ምዕራፍ 2 ቁጥር 132 ላይ ኢብራሂም ከነ ቤተሰቦቹ ሙስሊሞች እንደነበሩ ይናገራል። ማነው? ያዕቆብ ከነ ቤተሰቦቹ ከነ ነገዱ ሙስሊሞች እንደነበሩ ይናገራል። ሙስሊም ማለት እንዳልኩ አንዱን አምላክ በብቸኝነት የሚታዘዝ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ ያለው ማለት ነው። ሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ሙሳ አለይሂ ሰላም ከነ ተከታዮቹ ምን እንደነበር ይናገር። አንድ ያውጣልኝ ኢብራሂም 10:84 ላይ ዩኑስ ይታያል። እዚህ ጋር ምን እንደሚል አንብበለት ምን እንደሚል ጌቱዬ ሙሳም አለ ህዝቦቼ ሆይ በአላህ ነው የሚለው ሲጀምር በአላህ አምናችሁ እንደሆነ በእርሱ ላይ ተጠጓል። ታዛዦች እንደሆናችሁ በአላህ ላይ ትመካላችኋል። ስለዚህ እዚህ ጋር የሚለው ያው ኢንኩንቱም ሙስሊሚን ነው የሚለው። አየህ ሙስሊም ማለት ትርጉሙ ሲምፕሊ ታዛዥ ማለት ነው። ታዛዦች ነው የሚለው። ስለዚህ አሁን ታዛዦች አልነበሩም፣ አንዱን አምላክ ለአምልኮ ታዛዦች አልነበሩም ካልክ ሙስሊም አልነበሩም እንዴት ትላቸዋለህ? ሌላ ልጨምርልህ። ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ግባ። ያው ጌታውም ለእሱ ታዘዝ ባለው ጊዜ ኢብራሂም ታዘዝ ባለው ጊዜ መረጠው። ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ነው የሚለው አይደለ? አስሊም አለው አላህ። አስሊም ማለት ታዘዝ ማለት ነው፣ ቋንቋ ነው። አየህ አስለምቱ ታዘዝኩኝ አለ። አንዱን አምላክ ታዘዝኩኝ አለ ይላል። ከዛ በኋላ ምን ይላል? ከቁጥር 128 ላይ በእርሷም በህግጋት ህጓ ማለት ነው ኢብራሂም ልጆቹን አዘዘ፣ ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ 128 ነው ያልኩት። 128 ነው ያልኩት። ወደኋላ ኦኬ እዚህ ጋር አልያዝኩኝ። እሱን ወደኋላ ቁርአን ላይ ልሂድሽ። ጉድ እኮ 128 ያው ኡስታዝ። እሺ ጌታችን ሆይ አለ። እሺ ጌታችን ሆይ ለአንተ ታዛዦች አድርገናል። ኢብራሂምና ታዛዦች ለሚለው የገባው ቃል ምንድን ነው? ጌቱዬ እየሰማው ነው ኡስታዝ። ታዛዦች ለሚለው የገባው ቃል ምንድን ነው? እዚህ ጋር ሙስሊም ነው። ሙስሊም ማለት ሲምፕሊ ታዛዦች ማለት ነው። ስለዚህ ከአብርሃም ረሱል ሰለላሁ ዐለይሂ ወሰለም በፊት የነበሩት አጠቃላይ ከአደም ጀምሮ በቁርአን ውስጥ ታዛዦች ናቸው። አላህ ከዚህ በፊት ሙስሊም የሚለው ታዛዥ የሚለው ያለው አላህ ከአደም ነው የሚጀምረው። ሱረቱ ሀጅ ምዕራፍ 22 ቁጥር 78 ላይ እርሱ ማለትም አላህ ከዚህ በፊት አለ ሙስሊሞች ብሎ ሰይሟቸዋልና አለ። ታዛዦች ብሎ ያለው ታዛዦች ሁኑ ብሎ ያለው ለመጀመሪያ ጊዜ ለአደም ነው። ከዚህ በፊት የሚለው ሚንቀብሉ ነው የሚለው አረብኛው። ሚንቀብሉ የሚለው ሁለት ቦታ በላይ ብቻ ነው ያለው። አንደኛው ሱረቱ ሀጅ ምዕራፍ 22 ቁጥር 78 ላይ አሁን ያየነው ጥቅስ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 115 ላይ ታገኘዋለህ። ወደ አደምም ከዚህ በፊት ኪዳንን በእርግጥ ያወርድናል። ያኔ ኪዳንን ሲያወርድ ያኔ ቃል ሲመጣለት አንዱን አምላክ እንዲያመልክ ነው
አንዱን አምላክ እንዲታዘዝ ነው ለአደም የመጣው። ከአደም ጀምሮ የነበሩት በአጠቃላይ ምንድናቸው? ሙስሊሞች ናቸው ወይም ታዛዦች ናቸው። አንዱን አምላክ የሚታዘዙ ነው ብለን እናምናለን ማለት ነው። ሱረቱል አንዓም ምዕራፍ 6 ቁጥር 163 ላይ ኢብራሂምዬ ጨመር አድርግለት ወደኋላ ኮንቴክስቹዋል አፕሮች በሚባለው። እሺ ኡስታዝ፣ እሺ ጌቱዬ፣ ያው አሁን አብረን እያነበብን ነው። እሺ ምን ሄደው ቀለል አድርገን ማለት ነው። ኡስታዝ በደንብ አስረድተዋል። እዛው ቅድም ያልከው ላይ ሱረቱል አንዓም ምዕራፍ 6 ቁጥር 163 ነው አይደል? ያንተ ጥያቄ ያው እዚህ ጋር እኔም የሙስሊሞች መጀመሪያ ነኝ የሚለው ነው አይደል? ጥያቄ ጌቱዬ አይደል? አዎ ያነስ ያነር ነው። አዎ ጥሩ። ቀደም ብለህ ወደ ላይ ብትሄድ ኖሮ መልሱን ታገኘው ነበረ። ኡስታዝም በደንብ አስረድተዋል። ማሻአላህ አላህ ይጠብቅልን። ምን ይላል? እኔ ጌታዬ አለ። እንግዲህ ነብያችን በል እየተባሉ ነው እዚህ ጋር። እሺ ነብያችን ናቸው ይህንን ተናገሩ ተብሎ የሚናገሩ። እኔ ጌታዬ አለ ወደ ቀጥተኛው መንገድ ትክክለኛውን ሃይማኖት ወደ እውነት አዘንባይ ሲሆን የማንም መንገድ መራኝ ይላል። የማን መንገድ ይላል? የአብርሃም መንገድ መራኝ እርሱም ከአጋሪዎች አልነበረም በል። ስለዚህ ነብዩ የማን መንገድ ነው የተመሩት? ተመሩ ሳይሆን ምራኝ ነው። ገና መራኝ አይደል ወዳጅ? መራኝ በል ነው የሚለው። መራኝና እኮ መራኝ በል። እሱን ተረድቻለሁ። የማንም መንገድ? የአብርሃምን መንገድ። በጣም ጥሩ። አሁን አብርሃም ምን ነበር? እንመለሳ ደግሞ ወደታችን። አብርሃም ምን ነበር? ቀደም ኡስታዝም አሳይተዋል። አሪፍ። ይሄ አንድ ጥቅስ ደግሞ ለስተ ይሄው እኮ ወደ እሱ አይሁድም አልነበረም። አብርሃምም አይሁድም አልነበረም። ወደ እውነተኛቱ ሙስሊም አዘንባይ ነበር ብሎ አብርሃም ምን ነበረ? ቆይ አትቸኩል። ቆይ አንድ ጊዜ በቁርአን ውስጥ አትቸኩል። ቆይ ይኸውልህ ኢብራሂም አይሁዳዊ እኮ ከቁርአኑ አንፃር አብርሃምም አይሁድ አልነበረም፣ ግን ወደ ቀጥተኛው አዘንባይ ነበር አይደል ብሎ እኮ ቁርአንን እያወራኸኝ ያለው ሙስሊም ነበር እያለ ያለው ቁርአን ነው። አሁን እኮ ሀሳባችሁ ሙሉ የቁርአኑን ሀሳብ እኮ ክርክር ባይብል ላይ ለምን አንገባም? እንደዛ ባይብል ላይ ሙስሊም የሚል ቃል እናምጣ። ኖ እዚሁ ጋር ይኸውልህ ኡስታዝዬ፣ አንቾክላ አንድ ጊዜ ይኸውልህ፣ ምንም ጊዜ ሰጠኋችሁ፣ ምንም ችግር የለውም። አሁን ያነሳችሁት ሀሳብ ይሄ ሁሉ አሁን ስለ ሙሳ ነክታል አይደል? አዎ ባይብል ላይ ለምን አሁን እያወራ ያለው ከፉርቃን ነው ከተውራ ነው እያሳየኝ ያለው ኡስታዝ? ከብሉይ ኪዳን ላሳየህ እኔ ለምን አላሳየህ? ኖ ከፉርቃን ነው ከተውራ ነው እያሳየኝ ያለው። ይሄ ሰውዬ ቁርአን ነው እያሳየኝ ያለው። አሁን ደግሞ ወደ ባይብል ልግባ። ለሙሳ የተሰጠው ተውራ ነው። ለምንድን ነው አሁን ይሄ ሁሉ ያለው ሙሐመድ ነው እኔ እያልኩ ያለሁት እንጂ ራሳቸው አላሉም እኮ ነው እያልኩ ያለሁት። ብለዋል። ላሳየን። እኛ ደግሞ ጥቅስ እንስጥ። ኢዮብ 22:21 ላይ ያወጣለት አንዴ። እቺንም ከውሱ ጋር በደንብ አውርቼበታለሁ፣ አውቃታለሁ። ነው የራሳችሁ መጽሐፍ ማብራሪያውን ተመልከተውና ከዛ በኋላ ትፈርዳለህ። ለሊና ባይብል ላይ አለ ወይስ የለም የሚለውን ቃል ሙስሊም የሚለው ቃል እኮ አይቼዋለሁ። ቆይ እንጂ እንትኑን ተረጋጋ። እንግሊዝኛው ላይ እናሳያለን። አሁን ምን ታደርጋለህ መሰለህ? ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል? ጥቅሱ ማለት ነው 22:21 ላይ ምን ይላል መሰለህ? አሁን እኮ ብዙ ጊዜ አውርቻታለሁ ነው ያልኩት። ከዛ በኋላ ደግሞ ቆይ እንጂ ሰላም ሁን ይላል። ሰላም ሁን የሚለውን የዕብራይስጡ ሙስሊም ሁን ብሎ ነው የሚያስቀምጠው። ታውቃለህ ይሄንን? በቃ ለዚህ ነው ቅድም ሰላም ማለት ሙስሊም ብዬ ተረጎምኩልህ። አይደለም፣ እንደዛ አይደለም የሚያደርገው። የሚያደርገውን ላሳይህ ምን እንደሚል። ከዛ ምን ታደርጋለህ? በዕብራይስጥ ምን ይላል? ይሄንን ቃሉ ምንድን ነው የሚለው የሚጠቀመው ብለን ስንል እዛ ጋር ምንድን ነው ዩሽለም ነው የሚለው። ዩሽለም ማለት ሙስሊም ማለት ነው። ወይ ዩሽለም ነው የሚለው። ዩሽለም በአረብ እስላም በአረብኛ ጋር በዕብራይስጡ እስላም ይላል። በእንግሊዝኛ ጋር ነው የምገባ። ይሄንን ማብራር ለስኮላሮቹ እንተውላቸው። አሁን ዩሽለም የሚለው ቃል ሙስሊም ማለት መሆኑን መረጃ ይስጥ ራሳቸው እንትኖቹ ይስጡ። አሁን ወደ ሌላ ነገር አትግባ። ብራውን ድራይቨር ቢገር ግባ። እሺ ኡስታዝ ግባና ታች ላይ ምን የሚል ታገኛለህ መሰለ? እሺ ቢሴቭ ይላል። አሁን ሙስሊም ማለት ይላል በአረብኛ ሙስሊም የሚል ነው አለ። ትርጉሙ አለ ቢሴቭ፣ ሴኪዩር፣ ፍሪ ፍሮም ፎልት፣ ሜክ ኦቨር ሳይን፣ ሪዛይን ኦር ሰሚት ዋን ሰልፍ አለ። ስፔሻሊ ቱ ጋድ ለአምላክ መገዛት ነው አለ። ዌር ፓርቲኩላሪ ሙስሊም ኢንዴፊኒትሊ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ አለ። ለአምላክ መገዛት ነው። ያ ምን ይባላል አለ? ሙስሊም ይባላል ብሎ ነው የሚያስቀምጠው። ሙስሊም ይታያል። እስቲ አስቀምጥለት። እኛ አይደለም የተረጎም ነው፣ ስኮላሮቹ ናቸው ያስቀምጡት። የዕብራይስጡን ሲያስቀምጡት ምን አሉ?
ሙስሊም አስቀምጠው። እሺ ያው ኢስላም አይቻለሁ። ይሄን ከኡስታዝ ሁሱ ጋር የሚያወራውበት ክፍል ስለሆነ ችግር የለውም ኡስታዝዬ። ሙስሊም አውጣለት። ሙስሊም ተለቅ አድርገው ይብረው አይታይም። ያ ምንድን ነው የሚለው እዚህ ጋር ሰሚ አይቻለሁ እኮ ነው። ከአንድም 5 ጊዜ ተወያይቼበታል። አረጌቱ አስወራን ባላ ሙስሊም እያልኩ እኮ ነው። ግልጽ ነው ሀሳቡ፣ ግን እናንተ እንደምትረግሙት አይደለም ነው እያልኩ ያለሁት እኮ ኡስታዝ። ለምን እናንተን ብቻ እንድንሰማ ትፈልጋላችሁ? ውረድ፣ በቃ ውረድ እና ዋን ለምን ይሄ ነው በቃ እንደዚህ ከሆንክ ማለት ያሳየን አላስወራ እኮ ነው ያልከን ራሱ። ይኸው እዚህ ጋር ምን አለ? ዌንስ ፓርቲኩላር ሙስሊም ኢንፊኒት ፎርም ሲሆን ስልም ይባላል አለ። ፕሮፐርሊ አለ ሰሚሽን ቱ ጋድ አለ ለአምላክ መገዛት ሰሚሽን ነው አለ። ሰሚሽን ማለት መታዘዝ ማለት ነው። ኢስላም የሚለው የአረብኛው ቃል ሰሚሽን ማለት ነው። እዚህ ጋር ምን አደረገ? ፕሮፐርሊ አለ። ፕሮፐርሊ ሰሚሽን ቱ ጋድ አለ። ፓርቲኩላር ሙስሊም አለ። ሙስሊም ብሎ ነው ያስቀመጠው። በአረማይክ ሙስሊም ይባላል አለ። በዕብራይስጥም ሙስሊም ይባላል አለ። ቃሉ አለ መጽሐፉ ላይ ራሱ ማለት ነው። አንድ የተወሰነ ነገር ጨምርበትና እኔ አንድ ጥቅስ ላሳያቸውና ወደ ዋን ታይም እንሄዳለን ማለት ነው። ሂድ። ኧረ ቢስሚላ ኡስታዝ፣ በቃ ከዚህ በኋላ እኮ ምንም የለም። ትልቁን ነገር እኮ አሳየን። በቃ ሰሚሽን ቱ ጋድ ዋን ሰልፍ አምላክን መታዘዝ ነው። እና ምናልባት ከመታዘዝ ጋር በተያያዘ ባይሆን አንድ የታዘዙ ሰዎችን እኔ አንድ ጥቅስ ልጨምርና ላሳይ። በጣም እኮ የሚያሳዝን ነው። ለምሳሌ ትንቢተ ኢሳያስ ምዕራፍ 1 ቁጥር 19 ላይ እሺ ብትሉ እኔንም ብትታዘዙ ይላል። እኔንም ብትታዘዙ እያለ የምድርን በረከት ትበላላችሁ እያለ እግዚአብሔር ለራሱ መታዘዝን እንደሚያሳይ ይህ ሰሚሽን ቱ ጋድ ነው የራሱ ማለት ነው። እና መታዘዝ የሚለው ያው ነቢያቶች በአጠቃላይ እሱን መታዘዝና እሱን ማምለክ ላይ የነበሩ ስለነበሩ እንዳለ ሙስሊሞች ናቸው ብለን በሞገትም ከዚህ አንጻር ልናገር እንችላለን ማለት ነው። ኢንሻአላህ ያው ብዙ እንትን ስለማይል አንዳንድ ጨምር። መዝሙረ ዳዊት 56:12 ታውጣለህ ብሩዬ። መዝሙረ ዳዊት ካለ እሺ እዚህ ጋር 56:12 ላይ አማርኛውን ላይ ገባና አምላኬ ሆይ እኔ አለ የምስጋናን ስለት የምሰጥ ከኔ ዘንድ ነው አለ። ዛት ቢስ ራስን ውስጥን ስለት ማለት ብጻት ማለት ነው ትርጉሙ። በነገራችን ላይ ብጻት የምሰጥ ከኔ ዘንድ ነው አለ። ከሱ ዘንድ ራስን የምሰጠው ማለት ነውና የምሰጥ ለሚለው የዕብራይስጡ ቃል የሚጠቀመው አሻሌም ነው የሚለው ትርጉሙ ሸለም ነው ራሱ ታዘዘ መታዘዝ ማለት ነው ራሱ በአረብኛ ሰለም ይባላል ራሱ ማለት ነው። እስቲ አውጣውና የውሱንም ራሱ የምሰጥ የሚለው እሺ የምሰጥ የሚለው የዕብራይስጥ ቃል የገባው ምንድን ነው? 56:12 ይገባ ባይብል ሀብ ላይ እሺ እሺ ይታለ ባይብል ሀብ እሺ ጉድ እኮ ነው ኔትወርኩ። አሻሌም ነው አሻሌም ይላል። አሻሌም ማለት ልክ በእንትን ወይም ዩስሊም የሚል ነገር አለ በአረብኛ ዩስሊም ይባላል። እሱ ሱረቱ ሉቅማን ምዕራፍ 31 ቁጥር 22 ላይ ታገኙታላችሁ። እርሱ መልካም ሰሪ ሆኖ ፊቱን ለአላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል። የሚሰጥ ለሚለው የገባው ቃል ዩስሊም ነው፣ ተመሳሳይ ነው። ቢከራከሩ ይላል ሱረቱ አናም ምዕራፍ 6 ቁጥር ማን ነው ሱረቱ አሊ ኢምራን 3:20 ላይም እንደዛ ነው። ቢከራከሩ ፊቴን ለአላህ ሰጠው ይላል። ሰጠው ለሚለው የአረብኛው ቃል አሽለምቱ ነው የሚለው። በዕብራይስጥ አሽለምቱ ይለዋል። ያንን ማለት ነው አሽለምቱ መዝሙር 56:12 ላይ ዝግም አለ ዛሬ ደግሞ ችግር የለውም። በቃ ያዙት፣ ጥቅሱን ያዘው ኢብሮዬ፣ ሌላ ቀን ትጠቀምበታለህ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ የምሰጥ ለሚለው የዕብራይስጥ ቃል የገባው አሻሌም ብሎ ነው ያስቀመጠው። አሻሌም ሸለም ማለት ታዘዘ ከሚል ቃል ነው የመጣው፣ ተገዛ ከሚል ቃል ነው የመጣው። አሻሌም ማለት ግስ መደብ ነው። ኢሽላም ማለት ደግሞ በእንትን መታዘዝ ማለት ነው በዕብራይስጥ። ሙስሊም ማለት ደግሞ ምንድን ነው? ታዛዥ ማለት ነው። ሲምፕሊ ቋንቋ ከወጣልህ ማለት ነው 56:12 ላይ እሺ ሂብሩ ላድርገው ብዬ ነው። እሺ እስከዛ ቀጥል ኡስታዝ ነው ያወጣዋለሁ። እሺ ዋን ታይም እሱ
ጋር መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ግቡ። መዝሙረ ዳዊት 2:11 ላይ ያዙት። ለአምላክ በፍርሃት ተገዙ ይላል። ተገዙ መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ ተገዙ እያለ ይናገራል። እንደገና ደግሞ እንትን ላይም የያዕቆብ አይ ቲንክ ምዕራፍ 4 ቁጥር 7 ላይም እንግዲህ ለአምላክ ተገዙ ይላል። ተገዙ መገዛት የሚለው ቃል ተመሳሳይ ነው፣ ራሱ ኖርማል ማለት ነው። በአረማይስጡ ባይብል ላይ መገዛት የሚልበትን ቃል ተመሳሳይ ነገር ነው። ተገዙ ራሱ ማለት ነው። አስሊሙ የሚለውን አሽሊሙ ብሎ ነው የሚያስቀምጠው። ይሄን ይመስላል። ወደ ዋን ታይም እንሂድ። ዋን ታይም ይሰማል? አሁን ይሰማኛል። ይሰማል። አንተ ጋር ጥያቄ ጠይቄ ነበረ። የወረድከው የነበረው ነፍሰ ገዳይ ነው። ምንድን ነው? ማንን ነው የገደለው? ነፍስ እዛ ጋር የሚናገረው በግልጽ እንትና ኢየሱስ በራሱ በመገለጥ ነው የሚናገረው ብዬ ነው የማምነው። እና ከመጀመሪያ ነፍሰ ገዳይ ነበረ ሲል ከመጀመሪያ ብሎ የሚያሳየው ከአዳም እንደሆነ ነው የሚያሳየው ነው። ይሄ ደግሞ ሪሌት ማድረግ እኮ ማንን የገደለው ጠየቀው። ኢየሱስ ምን አለ? እናንተ ከአባታችሁ ከዳቢሎስ ናቸው አለ። ያመሳሰላቸው በምንድን ነው? በምንድን ነው ያመሳሰላቸው? ስለዚህ የመጀመሪያው ነፍሰ ገዳይ ማን ነው አለ? የእናንተ አባት ነው አለ እኮ። ምንድን ነው የገደለው? ማንን ነው የገደለው? ነፍስ የገደለው እሱ ነፍሰ ገዳይ ነበረ። እናንተም ደግሞ ከአባታችሁ አይታችሁ እኔን ልትገድሉኝ ነው። እናንተ ከአባታችሁ ያያችሁትን ነገር ታደርጋላችሁ፣ እኔ ከአባቴ ዘንድ ያየሁትን ነገር አደርጋለሁ ብሏል። አባታቸው ማንን ነው ነፍስ የገደለው? ሴጣን ማንን ነው የገደለው? ነፍስ አዳምና ሔዋንም። አዳምን እንዴት እንደገደለው እስቲ ንገረኝ። ባይብል ላይ ነፍሰ ገዳይ ሆኖ እስቲ ባይብል ላይ ማስረጃ ስጠኝ። አዳምና ሔዋን እንዴት እንደገደለ። አዳምና ሔዋንም ሆነ የገደለበት እንትን ሀሳብን ሰጀስት በማድረግ ነው የሚገድለው ነው እያልክ ያለሁት። ሀሳብን ሰጀስት ማለት ነው። እሱ ያንተ ማብራሪያ ነው። የኔ አይደለም። ኪስን የሰጠኝ ማስረጃ ስጠኝ። እንደዛ የኔ ሳይሆን ስጠኝ። ነፍሰ ገዳይ ማንስላየር ነው የሚለው። ማንስላየር የሚለውን ነገር ነፍሰ ገዳይ ነው የሚለው እና የአዳምና ሔዋንን ነፍሳቸውን እንደገደለ እነሱ እንደውም 930 ዓመት ነው የኖሩት። ገባኝ። በመጀመሪያ ሰይጣን የሚለው ሊትራሊ ሰይጣን አይደለም። እሱን እንስማማ መጀመሪያ ነው አይደለም። ችግር የለውም እንደፈለግህ ተርጉም። አሁን እሱ አይደለም ጥያቄ። ነፍሰ ገዳይ ጥያቄ ነፍሰ ገዳይ ላይ ነው። ሊትራሊ አንገታቸውን ቆረጠ ብላ እንደዛ አይደለም። እኔ ማውንም እሱ ነፍሰ ገዳይ ነው የሚለው ባይብሉ። እሱም ነፍሰ ገዳይ ነው ያለበት ምክንያት ሀሳቡን ሰጀስት ነው በማድረግ የሚለው ጥቅስ ስጠኛ። ከሌሎች ጥቅሶች ጋር ሪሌት እያረኩልህ እኮ ነው። አዳምና ሔዋንን ነው። አዳምና ሔዋንን ሀሳቡን ሰጀስት በማድረግ ነው የገደላቸው የሚል ማስረጃ ስጠኝ። ዘፍጥረት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። ስንት ላይ ኦሪት ዘፍጥረት ስንት ላይ ልግባ? ዳይሬክት የለም። አሁንም ቢሆን ምዕራፍ 3 ቁጥር ስንት ላይ የገደል ነፍሰ ገዳይ? ሶስት እኮ ታዲያ ዝም ብዬ እንዴት ዝም ብሎ 3 ስንት ላይ 3:22 እኮ የታለ የገደላቸው የሚፈልግ 3 ስንት 3:22 ላይ ስለ ሰይጣን ያወራል። ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘበት መሬት ያርስ ዘንድ አለ። አዳምንም አስወጣው ወደ ሕይወት ዛፍ የሚወስድ መንገድ ይላል። የታለ ገደለ የሚለው ነፍሰ ገዳይ አፈር ነህና ወደ አፈር እሱ እግዚአብሔር ነው ያለው እንጂ ሰይጣን ገደለው የሚል ነገር የለም። ማስረጃ ከምን የተነሳ ነው ነፍሰ ገዳይ ነፍስ የገደለበትን ነው የጠየቁ። እሱማ እንትን ነው አፈርንና ወደ አፈር ሲመለስ ማንኛውም ሰው ወደ አፈር ይመለሳል። ነፍስ ከመግደል ጋር ነፍስ መግደል ማለት ነው። እሱን አልጠየቁም። የጠየቁ ጥያቄ ነፍሰ ገዳይ ነው። ስለ ነፍሰ ገዳይ ነው የጠየቁ። እኔም እኮ ምን አልኩ መሰለክ፣ ነፍሱ የገደለበትን አላሳየኝም። ሰይጣን ነፍስ የገደለበትን ጥቅስ አምጣ። አንተ በምትጠይቀው መልክ ከሆነ የለም። ጨርሻለሁ። ወደ ጥያቄ ልሂድ። ወደ እኔ ጥያቄ ልሂድ። አንዳንድ ጥያቄ ነው ያለው። በዚህ መንገድ ያዋጣል። ግን እሺ እኮ ጠየቀኝ። የጠየቀኝ ጥያቄ አሪፍ ጥያቄ ነው የጠየቀኝ። ነፍሰ ገዳይ የሚባል ነገር ምን ማለት ነው አልከኝ። አልተጠቀሰም ምንም ነገር አልኩ። እሺ አንተ ተጠቀሰ ማስረጃ አያይዘህ ሌላ ቦታ አትሄድም። ተራው የኔ ነው። አንድ ጥያቄ ነው የምንጠይቀው። አንዳንድ ጥያቄ ነው የምንጠያየቀው። እሺ ኦኬ። አንዳንድ ጥያቄ ነው የምንጠያየቀው። እኔ ለመሸናነፍ አልመጣሁም ነበር፣ ግን ውስጤን እንትን ለመሸናነፍ ሳይሆን በቃ ማስረጃ የለህም እኮ። አዳምን ገደለው አልክ። ሰይጣን አዳምን እንደገደለው ማስረጃ ስለ የለም፣ ወፍ የለም። ዘፍጥረት 3 ላይ አይልማ መገለጥ አይልማ። እሱ ያንተ ማብራሪያ ነው። የኔ አይደለም። ብዙ ማያያዝልህ ነገር አለ። ማያያዝ ትችላለህ። መግደል ማንስላየር ነው የሚለው። እናንተ ከአባታችሁ ከዳቢሎስ ናችሁ። እርሱ ከመጀመሪያው ምንድን ነው አለ? ነፍሰ ገዳይ ነው አለ። ልትገሉኝ ትፈልጋላችኋል። ሀሳብን ነው የሚያወራው። ሲገሉት በሀሳብ ደረጃ ነው። በአንተ ትምህርት አብርሃም ከራሱ ለምንድን ነው የሚናገረው? ከራሱ ይናገራል። ሌላ ጉዳይ። ከራሱ ስለመናገር አይደለም እኮ የጠየቅኩህ፣ ስለ መግደል ነው።
ኖ ቦታው እንዴ አሁን እኮ ከመጀመሪያም ውሸታም ነበር አለ እኮ። ውሸት ስለ ውሸት አይደለም የምናወራው፣ ስለ ውሸትም ከራስ ለመናገር አይደለም። መጀመሪያ ነፍሰ ገዳይ ነው ጥያቄ አንተ